ነገር ግን ዓለም ለኛ ደግ አይደለችም። ሴቶች እህቶቼ ሞኝ መሆን የለባቸውም። ደግ ማትሆነው ግን አንቺ ሞኝ ከሆንሽ ነው፣ አጉል የዋህ ከሆንሽ ነው። ዓለም ለዋህ ሴት፣ ዓለም ለደግ ሴት፣ ዓለም አንገቷን ድፍት ላደረገች ሴት አትሆንም። ህግን ለምታቅ ፈጣሪን ለምትፈራ ግን ደግሞ ቆራጥ ለሆነች ሴት፣ እኔ የምትል ሴት፣ ራሷን የምታስከብር ሴት፣ ራሷን የምታስቀድም ሴት፣ ራሷን የምትወድ ሴት፣ በራሷ በማንነቷ በክብሯ ላይ የማትደራደር ሴት ስትሆኝ ነው ዓለምን የምታሸንፋት። አለበለዚያ ዓለም ትረግጥሻለች፣ ታስለቅስሻለች። ሞኝ መሆን የለባቸውም። ዓለም ለሴት ጨካኝ ናት። ለማ ለየዋህ ሴት። ዓለም ለሴት ልጅ የተቀመጠበት የተሰራበት እኮ ሁሉ ነገሩን እንደዚህ አድርገን እኮ ስናየው ልብስ አጣቢ ነው የምታረግሽ፣ ምግብ ቀቃይ ነው የምታረግሽ፣ አንገትሽን ደፍተሽ የሆነ ሰው አገልጋይ ነው የምታረግሽ። አንዳንድ ጊዜማ የዓለም ጭካኔ እኮ የሰነፍ ወንድ፣ አንቺ እኮ በዞነሽ የሰነፍ ወንድ አገልጋይ አድርጋ ታስቀምጥሻለች፣ ጓዳ ታስቀርሻለች፣ ካልሲ አጣቢ ታረግሻለች። ለምን ብለሽ? ጨካኝ አትፍሪ። ሁሉም ሰዎች ተሰብስበው እሷ እንዲናት እሷ እንዲናት እሷ እንዲናት ይሉሻል። ጎበዝ ሴት ስትሆኝ ይበሉሽ። ደጋረኩ በያቸው። ውጪ ሴቶች እህቶች መንቃት መቻል አለባት። የትላንትና መስዋዕትነት ይበቃል። ዛሬ እንደምንም ተገፍተን አደባባይ ወጥተናል። ዛሬ የሴቶች ጉዳይ የህፃናት እንትን ምናምን ይባላል። የመጀመሪያው መብት አስከባሪ ራሳችን ነን። እዚህ ውስጥ እንስራ። 24 ሰዓታችንን በመጠጥና በመዝናናት አይደለም የምናሳልፈው። 24 ሰዓታችንን ሾፒንግ ሞል በመሄድ እንዳሻጉሊት እቃ በየቀኑ እየገዛ ያ አይደለም ሴትነት። ሴትነት ማለት እዚህ ላይ መስራት ነው። ራስሽን ማወቅ፣ ራስሽን መረዳት ነው። ጨካኝ መሆን መቻል አለብን። በዚህ ጊዜ እውቀታችንን ለማግኘት ለመረዳት፣ ለመማር ሴት ልጅ ጨካኝ መሆን አለባት። አጉል እንዴት እያሉ መኖር መቅረት መቻል አለበት። የሴትነት ትርጉሙ ሲገባን ሴት ልጅ ማለት ራሷን አስከብራ 24 ሰዓቷን በአግባቡ ተጠቅማ ተምራ ራሷን ገንብታ ወይ ባለሙያ ሆና የሙያ ባለቤት ሆና